በመንጋ ተጓዥ የጮቄ ተራራ ጫፍ በድግድግ ድጋግ ተሸፍኗል። ይህ ተራራ አቋርጦ ወደ ሜዳው ሰላማዊ ሜዳ ለመሸጋገር የውር ገደል የሚባለውን ቀጭንና አደገኛ የገደል አፋፍ ማለፍ ግድ ነው። ከገደሉ ስር ያለው ጥልቀት አይታይም። የሚሰማው ግን ሰውን የሚያስፈራ የውሃ ፏፏቴ ብቻ ነው። በዚህ አደገኛ መንገድ ላይ በመቶዎች የሚቆጠሩ ወጣቶች እየተጓዙ ነው። ወጣቶቹን የሚመራው በቅርቡ በማህበራዊ ሚዲያ ታዋቂነትን ያተረፈው አብነት የተባለ የፖለቲካ አቀንቃኝ ነው። አብነት ፊት ለፊት ሆኖ የድምጽ ማጉያ ይዞ ይጮሃል። ወጣቶቹ ደግሞ ቃላቱን እንደበቀቀን እየደጋገሙ ይከተሉታል። ጭጋጉ ከመብዛቱ የተነሳ ከፊት ለፊት ያለው መንገድ አይታይም። ነገር ግን ማንም ቆሞ ወዴት ነው የምንሄደው ብሎ የሚጠይቅ አልነበረም። መንጋው አብሮ መጓዝ ብቻ የጥንካሬ ምልክት መስሎታል። ከተጓዦቹ ጀርባ በዝምታ የሚራመዱ አንድ አዛውንት አባት ነበሩ። አባ ታደሰ። እሳቸው የዚህን ተራራ ጠባይ ጠንቅቀው ያውቁታል። ልጆቼ ቆም በሉ ጮሁ አባ ታደሰ። ድምጻቸው በነፋሱ ውስጥ እየተቆራረጠ ጭጋጉ በስቷል። ፊታችን ያለው መንገድ ሳይታየን በጭፍን አንጓዝ። የየራሳችን የእግር መረገጫ አስተውሉ አሉ። አብነት የድምጽ ማጉያውን ዝቅ አድርጎ በንቀት ተመለከታቸው። አንተ አሮዬ ዝም በል። እኛ ብዙን እና አብዛኛው ህዝብ ከኔ ጋር ነው። ብዙሃኑ ደግሞ አይሳሳትም። ወደፊት ተራመዱ ብሎ ጫኸ። ወጣቶችም የአብነትን ስም እያወደሱ በጭፍን ጉዟቸው ቀጠሉ። አንድ 16 ዓመት ታዳጊ ልጅ ግን በድንገት እግሩን አቆመ። ስሙ ያሬድ ይባላል። ያሬድ ከሌሎቹ በተለየ የራሱ ህሊና ማዳመጥ ይወድ ነበር። አይኖቹን ጨፈነ። የሰዎቹን ጩኸትና የአብነትን ቅስቀሳ ከጆሮ ለማስመጣት ሞከረ። ዝምታን ሲያዳምጥ አንድ አስፈሪ ነገር አስተዋለ። የፏፏቴው ጩኸት የሚሰማው ከሩቅ አልነበረም። የሚሰማው ትክክል ከእግራቸው ስር ነበር። ቆሞ ቆሞ ብሎ በመሃል ጮኸ ያሬድ። ድምፁ ተራራውን አንቀጠቀጠው። ወጣቶቹ በድንጋጤ ቆሙ። አብነት ተቆጥቶ ወደ ያሬድ ሊሄድ ሲል በድንገት ኃይለኛ ንፋስ ነፈሰና ተራራውን የሸፈነው ጭጋግ ለጥቂት ሰከንዶች ገፈፈው። ሁሉም ሰው በድንጋጤ በረደው። ብርክ ብርክ አለው። አብነት ቀኝ እግሩን አንስቶ ሲረግጥ መሬት ላይ አልነበረም። ከእግሩ ስር ያለው መንገድ ተቋርጦ ጥልቀቱ ወደማይታወቅ ጥቁር ገደል ተቀይሯል። ግማሽ እርምጃ፣ አንዲት እርምጃ ብቻ ወደፊት ቢራመድ ኑሮ መሪውም ሆነ በመንጋ ሲከተለው የነበረው ወጣት በሙሉ ገደል ውስጥ ይገባ ነበር። አብነት እየተንቀጠቀጠ ወደ ኋላ ፈገፈገ። የድምጽ ማጉያው በእጁ አምልጦት ወደ ገደሉ ሲወድቅ ድምጹ እየራቀ ገደሉ ውስጥ ጠፋ። አባ ታደሰ ቀስ ብለው ወደ ወጣቶቹ ተጠጉ። አያችሁ ልጆቼ፣ አያችሁ አሉ አዛውንቱ በሐዘን። በአንድ ላይ መጮህና ብዙሃን መሆን እውነትን አይፈጥርም። በመንጋ መጓዝ ጥንካሬ ይመስላል፣ ግን ማስተዋል ከሌለበት የጋራ ሞት ነው። ይህ ታዳጊ የሁላችሁንም ጩኸት ትቶ የራሱን የህሊና ጆሮ በማዳመጡ ነው ከገደል ያተረፋችሁ። እባካችሁ መሪያችሁም ሆነ ማንም ሰው ቢጮህ የራሳችሁን ህሊና ተጠቀሙ። መንጋ አትሁኑ፣ ሰው ሁኑ አሉ አባ ታደሰ። ወጣቶቹ በጸጸት አንገታቸውን ደፉ። ከዛች ደቂቃ በኋላ የድምጽ ማጉያ አላስፈለጋቸውም። እርስ በርስ እየተመካከሩ በጥንቃቄ እግራቸውን እያሳረፉ በያሬድና አባ ታደሰ መሪነት ከገደሉ አፋፍ ተርፈው ሰላማዊ ሜዳ ላይ ደረሱ። ተፈጸመ። ሰላም ለሀገራችን፣ ሰላም ለህዝባችን፣ ፍቅር ይስጣን።